በጎንደር አይምባና በሰሜን ወሎ ቃሊም ከፍተኛ ኪሳራ የደረሰበት የአብይ አህመድ አገዛዝ ወታደራዊ ሹማምንቶች የጅቡቲ መስመር ይቆረጣል የሚል ስጋት እንዳላቸውም ታውቋል። ለዚህም ጠንካራ ኃይል ለማስፈር እቅድ ተይዟል። የአይምባውና የቃሊሙ ድል የሸዋ ፋኖችን በጅቡቲ አዲስ አበባ መስመር ላይ ጥቃት እንዲከፍቱ ሊያደርጋቸው ይችላል የሚል ስጋት በወታደራዊ ጀነራሎቹ ዘንድ መኖሩን ነው የአንከር ሚዲያ ምንጮች ደረሱን መረጃ ለማወቅ የተቻለው። የፋኖ ግስጋሴ በዚሁ ከቀጠለ የፌደራል መንግስቱን ህልውና ከፍተኛ አደጋ ውስጥ እንደሚገባ የተረዱት የአብይ አህመድ ጀነራሎች በተለይ ሸዋ ላይ የሚንቀሳቀሱት የፋኖ ኃይሎች የጅቡቲን መስመር እንዳይቆርጡት ለማድረግ ጠንካራ የመከላከያ ኃይል በቀጠናው ለማስፈር ከውሳኔ ላይ መድረሳቸው ታውቋል። የዛሬ ዓመት የአማራ ፋኖዎች ወደ ጅቡቲ መስመር የሚጠጉ አካባቢዎችን መቆጣጠራቸውን ተከትሎ ሽብር ውስጥ የገባው የኦሮሚያ ብልጽግና በድሮን በጄትና በከባድ መሳሪያዎች እንዲሁም መከላከያ ሰራዊቱን የኦሮሚያ ልዩ ኃይልንና ሚሊሻዎችን በማሰለፍ ፋኖች ከያዟቸው አካባቢዎች እንዲለቁ ማድረጉ የሚታወስ ነው። በጅቡቲ መስመር ላይ የምትገኘውንና በአማራ ክልል ስር የነበረችውን የአውራ ጎዳና አነስተኛ ከተማን ወደ ኦሮሚያ ክልል እንድትጠቃለል የተደረገችው ለአዲስ አበባ በተለይም ለኦሮሚያ ያለውን የስጋት ተጋላጭነት ለመቀነስ በሚል ምክንያት እንደነበረ የሚታወስ ነው። በወቅቱ አቶ ሽመልስ አብዲሳ የአማራ ክልል ምስለኔ አስተዳደር 3 አመራሮችን ቢሮ ድረስ በመጥራት የአውራ ጎዳና ከተማ በኦሮሚያ ክልል ስር እንድትጠቃለል መወሰኑን ገልጾላቸው እነሱም ያለምንም ተቃውሞ ተቀብለው መመለሳቸውን መዘገባችን ይታወሳል። የጎንደሩ አይምባና የሰሜን ወሎው ቃሊም የሰሞኑ ሽንፈቶች ለሸዋ ፋኖች የልብ ይሰጣቸዋል የሚል ስጋት ውስጥ የገቡት የአብይ አህመድ ጀነራሎች ከፍተኛ ወታደራዊ አቅም በመፍጠር የጅቡቲን መስመር እንዳይቋረጥ ለማድረግ መዘጋጀታቸውን ነው ለማወቅ የተቻለው። የአብይ አህመድ አገዛዝ በአማራ ክልል በፋኖ ኃይሎች ላይ በአየርና በምድር ኃይል የታገዘ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ተገለጸ። ለዚህ ጉዳይ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ በዚህ ሳምንት ውስጥ ወደ ባህር ዳር እንደሚሄድ ነው የደረሰን መረጃ የሚያመለክተው። አሁን ባለው አካሄድ ጎንደርና ባህር ዳር በፋኖች እጅ ሊወድቁ የሚችሉበት ሁኔታ ሰፊ ነው የሚል ግምገማ ያደረጉት የአብይ አህመድ የጸጥታ መዋቅር ባለስልጣናት የመጨረሻውን ጠንካራ ጥቃት በመፈጸም በተለይም ባህር ዳርንና ጎንደርን ማትረፍ አለብን የሚል ውሳኔ ላይ መድረሳቸውን ለማወቅ ተችሏል። ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪ በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ ህልውና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። በውጊያ ከሚማረኩት በተጨማሪ ከካምፕና ከምሽግ በቡድን እየሆኑ የፋኖ ኃይሎች የሚገኙበት ቀጠናዎች ድረስ በመዝለቅ እጃቸውን የሚሰጡ የሰራዊት አባላት ቁጥር እየጨመረ መምጣቱም በሰሞኑ መድረክ ላይ መነሳቱ ታውቋል። በዚህ ሳምንት ውስጥ በተለይ በጎጃምና በጎንደር በስፋት ይካሄዳል በሚል በአብይ አህመድ ጀነራሎች ከውሳኔ ላይ የተደረሰው የጥቃት እርምጃ ጎንደርና ባህር ዳርን ከመታደግ ባለፈ በአንዳንድ ቁልፍ አካባቢዎች የብልጽግናን መዋቅር መልሶ የማደራጀት ተልዕኮም እንደሚኖረው ተጠቁመዋል። በዚህ ጥቃት ድሮኖችን ለመጠቀም እንደታቀደ የሚገልጹት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ተሰብስበው የሚታዩባቸው ቦታዎችን በመለየት ለማጥቃት በአብይ አህመድ ጀነራሎች በኩል ከውሳኔ ላይ መደረሱን ነው ለማወቅ የተቻለው። ያገዛዙ ድሮን የመጠቀም አቅም ተዳክሟል። በተለያዩ ምክንያቶች የድሮን ጥቃት ለመፈጸም በሚያስችል ቁመና ላይ እንዳልሆነ የሚጠቅሱት የወታደራዊ መረጃ ምንጮች ለማስፈራራት የሚደረግ የስነ ልቦና ዘመቻ ካልሆነ በቀር የአብይ አህመድ አገዛዝ የአየር ላይ ጥቃት ለመሰንዘር አይችልም ሲሉም ይገልጻሉ። ጀነራል አበባው ታደሰ በሰፊው ለመክፈት ስለታቀደው አዲስ ጥቃት ከአማራ ክልል ኮማንድ ፖስት አመራሮች ጋር እንደሚወያይም ተመልክቷል። በተያያዘ ዜናም ጤና ይስጥልኝ መሳይ፣ እንደምን ዋልክ? እንደምን አመሸህ? እንደምን ቆየ? እንደሰነበትክ? እንግዲህ ከአገር ቤት ነው። የአገር ቤት ኔትወርክ የቻለውን ያህል አብረን
የሚያዛልቀን ያህል እንቆያለን ማለት ነው። ዛሬ መግለጫ አውጥታችኋል። ምንድነው መግለጫችሁ? ሰልፍ ልታደርጉ እንደሆነ የገለጻችሁበት እንደሆነ ነው የተረዳሁትና እስቲ የመግለጫችሁን ጭብጥ ባጭሩ ብትገልጽልን። መልካም መሳይ፣ እንደሚታወቀው እንግዲህ ዛሬ መግለጫ አውጥተናል። የመግለጫውን ዋና ይዘት እንግዲህ እንደምታውቀው ኢህአፓ በሰባተኛ ሀገራዊ ምርጫ ሂደት ላይ እየተሳተፈ እንዳለ ይታወቃል። ሰባተኛ ሀገራዊ ምርጫ ዋናው ዓላማችን በዚህ በምርጫው ሂደት ዋናው እንድንሳተፍ ያደረገን ምክንያት እንግዲህ በኢትዮጵያ የምርጫ አስቻይ ሁኔታ እንደሌለ ቀድመን ግምግመን ብቻ አይደለም ጥናቶችን አድርገን በጣም ዘርፈ ብዙ ችግር ባለበት ምንም ምርጫ ለማድረግ የሚያስችል ሁኔታ የለም፣ የምርጫ ኢናቢሊንግ የለም የሚል ግምገማ እንደነበረን በሚዲያም በመግለጫዎቻችን ስንጠቅስ ነበር። በተለይ ደግሞ ዛሬ ላይ ከዛ በኋላ ያለውን ዛሬ ላይ ቆመን በምናይበት ጊዜ ደግሞ ሀገሪቱ ከድጡ ወደ ማጡ በተለይ የህዝቡን ችግር በጣም ዘርፈ ብዙ ከመሆኑ የተነሳ ሞቱ፣ መፈናቀሉ፣ ጦርነቱ፣ ረሃቡ፣ ችግሩ ከመንግስት ሰራተኛ ምንም ችግሩ በጣም ሰፊ ነው። ይህንን መሰረት አድርገን የወጣ መግለጫ ነው። ምርጫውን በተለይ ደግሞ ከምርጫው ጋርና የተገናኘ ዋናው የምርጫው ዓላማ ሂደቱን ለትግል እንጠቀምበት የሚል ነበር እንጂ አሳይነት እንደሌለ ቀድመን የገመገምንበት ነበር። እዚህ መሰረት አድርገን በህብረተሰቡ ላይ እየደረሱ ያሉ በደሎች፣ ግፎች፣ ጦርነቶችን፣ መፈናቀሎችን፣ ማንነት ተኮር እስራትን ጭምር ሊያወግዝ የሚችል ሰልፍ ነው የተጠራው። በዋናነት ግን የምርጫ አስቻይነቱን በተለይ እንዲህ ሆኖ እያለ ለምንድን ነው ታዲያ ኢህአፓ በምርጫ ሂደቱ የተሳተፈ የሚለው የሚመጣው አስቻይ ሁኔታ እንዲፈጠር ነው። በዋናነት እኛ ስንታገል የነበረው ምርጫ ሂደቱን ስንጠቀምበት የነበረው አስቻይ ሁኔታ የለም ሲባል የድሮን ጨፍጫፉ ይቆም፣ በማንነት ተኮር የታሰሩ ያሉ ዜጎችን እሱም ይቆም የሚሉትና ሌሎች ዘርፈ ብዙ ችግሮችን እንድንታገልበት ወይም ደግሞ አስቻይነት እንዲኖር ነበር። ነገር ግን በምርጫ አፋፍ ላይ ሆነን እነዚህ በሙሉ አልተፈቱም ብቻ ሳይሆን አዳዲስ የጦርነት ቀጠናዎችን እየተፈጠሩ ባሉበት ሁኔታዎች ነው ያሉት። እሱ ብቻ አይደለም፣ የህብረተሰቡ ችግር፣ ስቃዩ፣ መፈናቀሉ ከትናንትና በበለጠ ተስፋፍቶ ባለበት ሁኔታ ላይ ነው ይህንን መግለጫ ያወጣነው። የመግለጫውን አንኳር ይዘቶችን በህዝቡ ላይ እየደረሱ ያሉ ግፎች፣ ሰቆቃዎች፣ ጦርነቶች፣ ሃይማኖት ተኮር ጥቃቶችን እነዚህ መቆም አለባቸው የሚሉ ሐሳብ ያለው ሰላማዊ ሰልፍ ነው ማለት ይቻላል። ቤት ከተሞች ነው። ምናልባት የከተሞቹን ዝርዝር መቼ እንደሆነ ገልጻችኋልና ከተሞችን ጨምሮ መቼ እንደሆነ ብትገልጽልን። በጣም ጥሩ። እንግዲህ ቀኑ የተወሰነው ሚያዝያ 30 ነው የሚሆነው። በሚቀጥለው ወር አንድ ወር ይኖረናል፣ የዝግጅት ጊዜ ይኖረናል። ከተሞቹ ከአዲስ አበባ በዋናነት አዲስ አበባ አለ። ወደ ደቡብ ስንሄድ ደግሞ በሲዳማ ሐዋሳ ከተማ መርጠናል። በአማራ ክልል ባህር ዳርና ጎንደርን ይኖራል። ሐረርና ድሬዳዋን ያካትታል። ከትግራይ መቀሌን መርጠናል። ከዛ ደግሞ በጣም ዘርፈ ብዙ ችግር ያለበት ቤንሻንጉል ወይም አሶሳ ታሳቢ አድርገናል። እንግዲህ ሳቅ ምናልባት ሰልፉን በተመለከተ ወደ ኋላ ላይ ላቆየውና መግለጫው ከመነሻው ጀምሮ ሲታይ በምርጫው ላለመሳተፍ ውሳኔ ላይ የደረሳችሁ አይነት ነገር ነው የሚመስለው። አስቻይ ሁኔታ የለም፣ አጃቢ ሆነን ይህንን ምርጫ ስርዓቱን ለሚቀጥሉት 5 ዓመታት ተጨማሪ የኢትዮጵያን የጭቆና ሰርቲፊኬት እንዲያገኝ ለማገዝ አይደለም እንዲህ እያላችሁ ትገልጻላችሁ። ግን ምርጫ ውስጥ አላችሁ። አስቻይ ሁኔታ ከሌለም ይሄ ሁኔታ ቅድመ ነገሮችን አስቀምጣችሁ ወደዚህ የገባችሁበት በርካታ ጉዳዮች እንደም የበለጠ ከፍተውና ተጠናክረው በቀጠሉበት ሁኔታ አሁንም ምርጫ ውስጥ ነው ያላችሁት። አሁንም ስርዓቱ ባዘጋጃቸው የምርጫ ድግሶች፣ እንቅስቃሴዎች ውስጥ ግንባር ቀደም ተሳታፊ ናችሁ። ምን አይጋጭም ወይ እነዚህ ነገሮች? በጣም ጥሩ ጥያቄ። በቀጥታ ቃል በቃል ወደ ጥያቄ መመለስ ነው የሚሄደው። አይጋጭም። ለምን? ዋናው ምክንያቶችን እናንሳ። በሂደቱ አለን አስቻይ የለም፣ እውነት ነው። አስቻይነት አለመኖር በተለይ በምርጫው ሂደቱ በመሳተፍ ለምሳሌ በሩቅ ተመልካቹ ከሚሆን በምርጫ ሂደቱን ተሳትፈን እነዚህን በሙሉ ማጋለጥና መታገል ነው የሚሻለው የሚል ያለ ነው። አንድ ነገር ግን በእርግጠኝነት ሆነን የምንናገረው እንደ ኢህአፓ የዚህ ምርጫ አጃቢ ሆነን በተለይ ደግሞ አጃቢ ሆነን ብቻ አይደለም ከአጃቢነት የዘለለ ለአገዛዙ በመግለጫችን እንዳየ ነው
ማፈናቀሉ፣ መግደሉ፣ እስሩ፣ ማንነት ተኮር ጥቃቶቹ አጠቃላይ በኢትዮጵያ እየተከሰቱ ያሉ ችግሮችን ግሪን ካርድ እንደመስጠት ነው የሚታሰበው። ዘን አሁን ዛሬ ላይ ቆመን እንደ ኢህአፓ የገመገምነው በዚህ ምርጫ መሳተፍ ማለት ከአጃቢነት የዘለለ ትርጉም የለውም የሚል እሳቤ ያለን። ታዲያ መቼ ነው ከዚህ ምርጫ እንዲህ አሁን አክቲቭ በምርጫው ላይ እየተሳተፍን ያለነው? በምርጫው ላይ በምን ሂደት ነው እየተሳተፍን ያለነው ነው መታየት ያለበት። እኛ ከመጀመሪያም በጥናታችንም ስናየው የምርጫ ሂደቱን እንሳተፍ ስንል በምርጫ ላይ ሆነን የትግል እንጠቀምበታለን ነው። የምርጫ ህጉ አለ ወይም ደግሞ የምርጫ ሴንሲሽኑ አለ። ምርጫ ሴንሲሽኑ የሚሰጥህ መብቶች አሉ። እነዚህ መብቶችን እንጠቀምባቸው። የህዝብ ችግሮችን በተለይ እንደ ፖለቲካ ፓርቲ የምትጠቀምባቸው የትግል መስመሮች ብዙ ናቸው። ሚዲያ አንዱ ነው። ዘን የሚዲያ እድሉን ተጠቅመን የህብረተሰቡን ችግር ለዓለም አቀፍ ማህበረሰቡ ጭምር እናጋልጥ። ምርጫውን በሚጀምርበት ጊዜ አስቻይ ሁኔታ የለም። ዛሬ ላይ ቆመን ደግሞ ትናንትና የምርጫ አስቻይ የለም ባልንበት ከዛ በበለጠ በተባባሰ ዛሬ ላይ የምርጫ አስቻይነት የለም። ታዲያ ምንድነው እያዳመጥን ነው ወይ የምንል ከሆነ